ሰላም የተወደዳችሁ የጠላትዩ ቤተሰቦች፣ የዛሬ ግስጋሴያችንን በደቡብ ኢትዮጵያ ውስጥ በታችኛው የኦሞ ሸለቆ አካባቢ ሰፍረው ወደሚገኙት የሐመር ጎሳዎች አደረግን። እናንተም ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ታጋሩ ዘንድ በአክብሮት ጋበዝን። በበርካታ ባህልና ትውፊት እንዲሁም ስርዓት የሚታወቁት ሐመሮች የዓለምን ትኩረትና ቀልብ መሳብ የቻሉ ህዝቦች ናቸው። ሐመሮች ለዘመናት የሚወደስለትን ዲሞክራሲ የህልውናቸው ማዕዘን አድርገው የኖሩ ደግና ኩሩ ህዝቦች ናቸው። ዘመናዊነትን ገፍተው ጠቢብነትን የተላበሱ መልካም ህዝቦችም ናቸው። ግልጸኝነትና እርስ በርስ መፈቃቀር ፍጹም ልማዳቸው የሆኑ ቀና ህዝቦች ናቸው። ተፈጥሯቸው ሰው ሰራሽ ብክለት ያልተጠናወተው እድለኛ ህዝቦች ናቸው። የተወደዳችሁ የቻናላችን ቤተሰቦች፣ እነሆ በዛሬው ዝግጅታችን ከብት የመዝለል ባህላቸውን ልናካፍላችሁ ወደድን። በሐመር ባህል ወንድ ልጅ ስርዓተ ጋብቻ ከመፈጸሙ በፊት ከብት የመዝለል ስነ ስርዓትን ያከናውናል። ይህንንም ቀን ለማሳለፍ ቀደም ብሎ ማከናወን የሚጠበቅበት ቅድመ ሁኔታዎች አሉ። ከብት የሚዘልበት ቀን ከመድረሱ 2 ወይም 3 ወራቶች ቀደም ብሎ የእናትና አባት ዘመዶቹን እየተዟዟረ ይጋብዛል። ከ2 ወይም 3 ወራት በኋላ የቃል ኪዳን መገለጫ የሆነውን የከብት መዝለል ድግስ እንዳለበት የሚያበስረውን በኮን ይዞ ወደ ዘመዶቹ ያቀናል። በኮን ማለት በመካከለኛ ሰዎች ልኬት ከአንድ ክንድ ያልበለጠ ጫፉ የክብ ቅርጽ ያለው ከእንጨት የተሰራ የእጮኛ ይዛለው ምልክት ነው። ወንድም ይህንን በኮንና የተቋጠረ ገመድ ለእናትና አባት ዘመዶቹ እየተዟዟረ ይሰጣቸዋል። ዘመዶቹም በኮኑን ተቀብለው ስመው ይመልሱና የተቋጠረውን ገመድ ይወስዳሉ። ስመው የሚመልሱበት ምክንያት ከዓይን ያውጣህ፣ ያሰብከው ይሳካ፣ እቅድ ይስመርልህ ማለት ሲሆን በሐመሮች ባህል የጊዜ አቆጣጠር ወይም ካሌንደር ባለመኖሩ የተቋጠረው ገመድ ልጁ ከብት የሚዘልበትን ቀን የሚጠቁማቸው የጊዜ ስሌት ነው። ገመዱ የሚቋጠረው በኮኑ ከተሰጠበት ጀምሮ ከብት እስከሚዘልበት ዕለት የሚወስደውን ቀን ያህል ነው። ይህም ማለት ከብት ለመዝለል 2 ወር የሚቀረው የሐመር ወጣት የሚያስረክበው ገመድ 60 ቦታ ላይ የተቋጠረ ይሆንና በእያንዳንዱ ቀናት ሲቆጠር የተቋጠረው ገመድ ይቆረጣል እንደማለት ነው። ከብት የመዝለል ፕሮግራሙ የሚፈጸመው የተቋጠረው ገመድ በእያንዳንዱ ተጨማሪ ቀን እያንዳንዱ ተቆርጦ ካለቀ በኋላ ሲሆን የተዘመዱ ፕሮግራሙን ለመታደም ወደ ልጁ ቤተሰቦች ከዕለቱ ዋዜማ ጀምሮ ይከትማል። ከብት የመዝለል ክንውኑ በሚፈጸምበት ዕለት ከሌሊቱ 10 ሰዓት ጀምሮ የልጅ ዘመድ የሆኑ ሴቶች ጭፈራቸውን ይጀምራሉ። በጭፈራቸውም ስለ ልጁ ጀግነት፣ ስለ ልጁ ውበትና ስለ ልጁ ደግነት እያወሱ የእንኳን ለዚህ አበቃህ ምኞታቸውን በውብ ዜማና ጭፈራቸው ያወርዳሉ። በአዳራሹ የሚታደሙ እንግዶችም በሚቀርብላቸው ምግብ እያዋዙ ከበቆሎና ማሽላ የተዘጋጀውን ባህላዊ መጠጥ እየጠጡ ይቆያሉ። ጭፈራው እንደደራ ጨዋታውም እንደደመቀ ፀሐይ የዕለት ጉዞዋን ግማሽ ታደርጋለች። ከ6 ሰዓት በኋላ በጭፈራ የሚያዜሙ ሴቶችን የሚገርፉ መዓዛዎች ይታደማሉ። ከአፍታም በኋላ የሚጨፍሩ ሴቶችን ጀርባ መግረፍ ይጀምራሉ። በሐመር ባህል ሴት ልጅና ወንድ ልጅ መካከል የሥራ ክፍፍል የተለመደ ነው። ሴቶች ረዳት ትሁንህ እንዲል ቅዱስ ቃሉ ወንድን ለመርዳት የተፈጠሩ ጸጋዎች ናቸው ይላል ዕውቁ ጸሐፊ ፍቅረ ማርቆስ ደስታ ኢቫንጋዲ በተሰኘ ሥራው። ሴቶች የከብቶችን በረት ያጸዳሉ፣ እንጨት ይለቅማሉ፣ ምግብ ያበስላሉ፣ ሕፃናትን ይንከባከባሉ፣ በጥቅሉም ይህንን መሰል የቤት ሥራዎችን ይሰራሉ። ወንዶችም ከብቶችን ይጠብቃሉ፣ እርሻ ያርሳሉ፣ እንዲሁም በአደንና ማር ቆረጣ ያሳልፋሉ። ታዲያ በዚህ ጊዜ በተለይም ከብቶቻቸውን በሚጠብቁበት ወቅት እንደ ደመራ እሳት የሚጋረፈው ሙቀት ይቀበላቸዋል። በሙቀቱ ምክንያት የሚቀረናው የእንስሳትና እጽዋት ጠረን ተቋቁመው ይውላሉ።
በአደንና ማር ቆረጣ ወቅት እጅግ አስከፊ የዕለት ውጣ ውረዶችን ያሳልፋሉ። የዝናብ እጥረት በሚኖር ሰዓት ለከብቶቻቸው ግጦሽ የሚሆን መኖን ለማግኘት ሲሉ ወደ አጎራባች ጎሳዎች ያመራሉ። ጥልና ግጭቶችንም ስለ ከብቶቻቸው ሲሉ ያሳልፋሉ። ይህንንም ውጣ ውረድና የዕለት ከዕለት ፈተና ተቋቁመው ስጋ፣ ማርና ወተት እንዲሁም መሰል ተዋጽኦችን ለቤተሰቡ ያቀርባሉ። ታዲያ በሐመሮች ባህል የሴቶችን መገረፍ ሚስጥር እዚህ ውስጥ ከትሞ ይገኛል። በሐመር ባህል ሴቶች የሚገረፉበት ምክንያት ወንዶች ስለኛ ብዙ ፈተናዎችን ተጋፍጣችሁ የምንጠጣው ወተት እንዲሁም የምንበላው ስጋ በእናንተ የስቃይ ጫንቃ የተገኘ ነው ይላሉ። ይህንንም ለመዘከር ለወንድና ወንድሞቻቸው ያላቸውን ፍቅር ለመግለጽም ይገረፋሉ። ታዲያም በዚህ ዕለት መዓዛቸው ፊታቸው በተለያዩ ውብ ቀለማቶች ያሸበረቁ ስለሆኑ የዕለቱ የትኩረት ማረፊያዎች ናቸው። ከብቶቹም ጭራና ቀንዳቸው ይያዝና ይደረደራሉ። በዕለቱ ምንም አይነት ልብስ እንዲለብስ የማይፈቀድለት ወጣት ለመዝለልም ይዘጋጃል። ከተደረደሩት ከብቶች የመጀመሪያዋ ላም ስትሆን የዝላዩን መጀመሪያ የሚያደርገው ሴቷን ላም በመርገጥ ይሆናል። የላማም ቀለም የልጁ ቅጽል ስም ሆኖ ይኖራል። በተደረደሩት ከብቶች ፊት እርቃኑን በመሆን የመዝለል ትዕይንቱን ካከናወነ በኋላ ሁሉም ታዳሚ ወደ ልጅ ቤተሰቦች ቤት ይሄዳል። ከንጹህ ማር የሚዘጋጀውን ብርዝና ባህላዊ መጠጥ ከምግባቸው ጋር አስታርቀው እየተጫወቱ ይቆዩና የልጁ ጓደኞች ኢቫንጋዲ የተሰኘውን ታዋቂውን የሐመር ጭፈራ ሲጨፍሩ ያመሻሉ። በሁለተኛው ቀንም የልጁ አባት የተጠየቀውን ፍየልና ከብት ሳያጓድል ያቀርባል። ጠያቂ ቤተሰቦችም የተሰጣቸውን ፍየልና ከብቶች አርደው ወጠሌውን ያበላሉ። ጨዋታውም በፍጹም ፍቅርና ድምቀት ይቀጥላል። በሶስተኛውም ቀን ሁሉም ሰው ወደ ቤቱ ይመለስና የከብት ዝላይ ትዕይንቱን ያሳየው ልጅም ወደ መዓዛዎች ቡድን ይቀላቀላል። መዓዛዎችም ዝላዩ ከተፈጸመበት ዕለት ጀምሮ ሚስት የምትሆን እንስት እስከምትገኝ ድረስ በሐመር ባህል የእህል ዘር እንዲቀምሱም አይፈቀድላቸውም። በአንጻሩ ወተት፣ ማር እንዲሁም ስጋ እየተመገቡ ይቆያሉ። አባትም ለልጁ ሚስት የምትሆንን እንስት ፈልጎ ካገኘ በኋላ ለመዓዛዎች መልእክት ይልካል። አለበለዚያም በአካል በመገኘት መዓዛዎችን አስፈቅዶ ልጁን ይወስዳል። የመተጫጨት ስነ ስርዓቱም ይካሄዳል። ከስርዓቱም በኋላ አባት ለልጁ ጥሎሽ ከፍሎ እስከሚጨርስ ድረስ ልጅም ሚስትም ወደ የቤተሰቦቻቸው መሄድ ይቆያሉ። 2 ወይም 3 ዓመት ምናልባትም ከዚያ በላይ የሆኑ ዓመታትን በየቤተሰቦቻቸው ያሳልፋሉ።